ወንጌል እውነታ አንስተው ወንጌል ብቻ ለዲነታችን በቂ ነው የሚለውን ሐሳብ ይዞ ተነሱበት ጊዜ ማለት ነው ያ በ16ኛው መቶ ክፍለ ዘመን ብለን የምንጠራው ማለት ነው እንግዲህ በዛን ጊዜ ለዲነታችን የሚያስፈልገው መጽሐፍ ቅዱስ ብቻ ነው ብለው ነው በብዛት ሲያስተምሩና ሲናገሩ የነበሩት ዛሬም ቢሆን የክርስቶስ ቤተክርስቲያን በጣም ይሄንን እውነታ ማስተጋባት አለባት ማለት ነው ማስተጋባት አለባት ስክሪፕቸርን ብቻ መጽሐፍ ቅዱስን ብቻ በመስበክ መጽሐፍ ቅዱስን ብቻ በመናገር ሰዎችን ለእግዚአብሔር መንግስት ማዘጋጃት አለባት ማለት ነው በስፋትና በትኩረት መነገር ያለበት መሰበክ ያለበት መጽሐፍ ቅዱስ ብቻ ነው መጽሐፍ ቅዱስ ብቻ ነው መነገርና መሰበክ ያለበት ምክንያቱም ሌላው ሰውን ከማነጽ አንፃር ለእግዚአብሔር መንግስት ከማዘጋጃት አንፃር ፋይዳው እንብዛም ነው ሐዋርያ ጳውሎስ በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 3:16 ላይ እንደተናገረ ማለት የእግዚአብሔር ቃል ወይም ቅዱሳት መጽሐፍት የእግዚአብሔር እስትንፋስ ያለባቸው ናቸው ካለ በኋላ እርሱም ለመምከር ለማቅናት በጽድቅ መንገድ ለማቅናትና ለመምከር የሚጠቅም ነው ያም የእግዚአብሔር ሰው ለበጎ ስራ የተሰናዳ የተዘጋጀ ብቁ ሆኖ እንዲገኝ ነው ብሎ እንደተናገረ ሰዎችን ለእግዚአብሔር መንግስት የሚያዘጋጀው ነገር በኖር የእግዚአብሔር ቃልና የእግዚአብሔር ቃል ብቻ ነው ሌላ ነገር ሌላ ጉዳይ ሌላ የሰው ሐሳብ ሌላ ተረት መናገር ማስተማር መስበክ ለምን ያስፈልጋል ሐዋርያቶች የተናገሩት ጌታ ኢየሱስ ክርስቶስ የተናገረው ነቢያት የተናገሩት ዘመናቸውንና እድሜያቸውን በሙሉ ሰውተው ሳክሪፋይስ አድርገው ያለፉት ለዚህ ወንጌልና ለዚህ ወንጌል ብቻ ከዚህ ወንጌል ውጪ ሌላ ነገር መነገር የለበትም ሌላ ነገር መሰበክ የለበትም ዛሬም ቢሆን እኔም ማስተጋባት ወይም ለእናንተ ማሳሰብ የፈለኩት ነገር ቢኖር በሚታገኙት አጋጣሚዎች ሁሉ ይህንን እውነታ ተናገሩ